እንደኔ እሳቤ ዘላለም እንደነዚህ አባቶች ሞትን የለመነ ይመስለኛል። ለምን ብትሉ ሞትን የሚፈራ ሰው አመመኝ እያለ ወንድማችንን እግዚአብሔር በገነት እረፍት ይስጥልን። ከወንድማችን ብዙ የምንማራቸው ትምህርቶች አሉ። ወንጌላውያን መሆን፣ ባለትትናዎች መሆን፣ ለእናት ቤተክርስቲያን ዋጋ መክፈል እንዳለብን ዘላለም በሕይወቱ በሞቱም አስተምሮን አልፏል። እሱን ለመከተል ያብቃን። ነፍሱን ይማር፣ ቤተሰብን ያጽናናልን። የእግዚአብሔር ቤተሰቦች ብፁዓን አበው ሊቃነ ጳጳሳት ሞትን የለመኑ አባቶች አሉ። ታላቁ ነቢይ ኤልያስ ሞትን ለምኗል። ታላቁ ነቢይ ዮናስም ሞትን ለምኗል። ታላቁ የእስራኤል አባትም ጦቢት ሞትን ለምኗል። በመጨረሻም ብርሃናተ ዓለም የተባለው ሐዋርያው ቅዱስ ጳውሎስ ሞትን ለምኗል። እኔ የሚመስለኝ እንደኔ እሳቤ ዘላለም እንደነዚህ አባቶች ሞትን የለመነ ይመስለኛል። ለምን ብትሉ ሞትን የሚፈራ ሰው አመመኝ እያለ ላገኘው ሁሉ ይናዘዝ ነበረ። መምህር ዘላለም ግን አንድ ቀንም ስንሰማው አብረነው ነበርን፣ እናገኘው ነበርን፣ አስተምርንነው ነበርን። አንድ ቀንም ደክሞኛል፣ አሞኛል አይልም ነበረ። ስለዚህ እንደ አባቶቹ እሱም ሞትን ለምኗል ማለት ነው። እና የእግዚአብሔር ቤተሰቦች አሁንም ለዘላለም ስለ ሞት የተጠቀሱ ጥቅሶች አይጠቀሱለትም። እሱ ስለ ሞት የተጠቀሱ ጥቅሶችን በሕይወቱ በዚህ ዓለም ላሉ ለምድር ዘር ሁሉ ስለ ሞት ጥቅስ እየጠቀሰ አስተምሯል። ስለ ሞት ተናግሯል። ስለ ዓለም ከንቱነት ተናግሯል። ስለ ዓለም ክፋት ተናግሯልና ወንድማችን ልጃችን ከኛ ይልቅ ወደሚወደው ከእናት ከአባቱ ይልቅ ወደሚቀርበው ወደ ፈጣሪው ስለሄደ ዛሬ ብናዝንም ብንጎዳም ቤተ ክርስቲያን ብታዝንም ብትጎዳም እሱ ግን የመንግስተ ሰማያት ሙሽራ ሆኖ በእግዚአብሔር በቅዱሳኑ በሚወዳቸው በሚሰብካት በሚያስተምራት በሚያሽሞነሙናት በድንግል ማርያም እቅፍ ስር ነው ያለው። እግዚአብሔር ነፍሱን በገነት ያኑርልን፣ ቤተ ክርስቲያናችንን ያጽናልን፣ ሐዘንተኞችንም ያጽናልን። ወስብሐት ለእግዚአብሔር። ቤተ ክርስቲያናችንን በአደባባይ የገለጠውን ልጃችንን ውለታውን ያረሳች እናት ቤተ ክርስቲያን ነጭ ልብስ ለብሳ ክብሩን፣ አገልግሎቱን፣ ትሩፋቱን በአደባባይ እየገለጠች ትገኛለች። ይህንኑን አስመልክተው ይሄ ዝግጅት እንዲዘጋጅ ከክብርት ከንቲባ ጀምረው የአዲስ አበባ ጸጥታ ዘርፍ አካላት የመንግስት አካላትንም ሁሉንም ያካተተ የአዲስ አበባ ሀገረ ስብከት ሊቃውንትን ያሟላ ይሄ እንዲሳካ ተግተው የሰሩ እያሰሩ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳሳችን ቅድም በተገለጠው መሰረት በሀዲያ ስልጤ በምታሳዝነዋ አካባቢ ይገኛሉ። ሁሉንም ቤተሰብ እግዚአብሔር እንዲያጽናና እንዲያበረታ መልእክታቸው ነው። በሌላ መልኩ ይሄ ዝግጅት በዚህ መልክ እንዲሰምር እንዲከናወን ከክብርት ከንቲባ እስከ ቤተ ክርስቲያናችን አገልጋዮች ያላቸውን ምስጋና አለኝ ብለዋል። ወንድማችንን እግዚአብሔር በገነት እረፍት ይስጥልን። ከወንድማችን ብዙ የምንማራቸው ትምህርቶች አሉ። ወንጌላውያን መሆን፣ ባለትትናዎች መሆን፣ ለእናት ቤተ ክርስቲያን ዋጋ መክፈል እንዳለብን ዘላለም በሕይወቱ በሞቱም አስተምሮን አልፏል። እሱን ለመከተል ያብቃን። ነፍሱን ይማር፣ ቤተሰብን ያጽናናልን። ይህ ቀን የመምህር ዘላለም ሰርጉ ነው። ዛሬ የተጋድለው ተክሊል የሚጭንበት የድካሙን ፍሬ የሚታይበት ራሱን ክዶ ያገለገለውን ጌታ አንተ በጎ ታማኝ አገልጋይ ብሎ በክብር ወደ ዘላለም እረፍት የሚገባበት ታላቅ ቀን ነው። መምህር ዘላለም የሆሳዕና ዝማሬ ተሻግሮ እስከ ቀራንዮ መጓዝ የቻለ
ጭብጨባና ውዳሴ ያላበላሸው እርፍ ይዞ ወደ ኋላ ያልተመለሰ ብርቱ የወንጌል ገበሬ ነበር። እርሱ የሚሰብከው ወንጌል መኖር የቻለ የሕይወት መምህራችን ነው። መክሊቱ ሳይሆን የሥጋ ፍላጎቱን የቀበረ ልባምና አትራፊ ባለመክሊት ነው። እሱ በከተማ ብቻ ሳይሆን ገጠር ለገጠር እየተንከራተተ ወንጌል ያስተማረ፣ በማንም ላይ ሸክም ላለመሆን እንደ ቅዱስ ጳውሎስ የራሱን ድንኳን እየሰፋ በራሱ ጥሪት ቤተ ክርስቲያንን ያገለገለ የቤተ ክርስቲያን ጌጥ፣ እንደ ኤሳው ብኩርናውን በምስር ወጥ ያልሸጠ፣ ይልቁንም እንደ ያዕቆብ ካልባረከኝ አልለቅም ብሎ ከአምላኩ ጋር በፍቅር የታገለ ብርቱ ጀግና ሰው ነው። እኛም ያንተን ፈለግ ተከትለን ያንተን ትጋት አርአያ አድርገን ለወንጌልና ለሰው ልጆች መልካምነት የምንተጋ አድርገን። ትምህርት ቤት ሲያገለግል ሲማርና ሲጸልይ የቆየው ዘላለም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርቅዬ እንቁ ሆኖ የተበረከተው ከዚሁ እቶን ውስጥ ተኩሎ በመውጣቱ ነው። ይህ በልጅነት የቀሰመው የወንጌል ፍቅር ነው በኋላ ላይ እስከ አፋር በረሃ፣ እስከ ደቡብ ኦሞ የጂንካ ጫካዎችና እስከ አሜሪካ በመላው አውሮፓና መካከለኛው ምስራቅ አድማሳት ድረስ ወንጌልን በኃይልና በሚስጥር እንዲያስተምር ጉልበት የሆነው ከአግሮ ኢንዱስትሪ ቴክኒካል እስከ ወንጌል አገልግሎት ዘላለም የከፍተኛ ሁለተኛ ደረጃ ትምህርቱን በሰበታ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተማረ ሲሆን ባገኘው የላቀ ውጤትም ወደ ወሊሶ አግሮ ቴክኒካል ስኩል በመግባት ከ1983 እስከ 1985 የ3 ዓመት የሙያ ትምህርት በመማር በኤሌክትሪሲቲ በዲፕሎማ ቢመረቅም የልቡ ጥሪ ግን የያዘው የሰው ልጅ በወንጌል ኤሌክትሪክ ማብራት ነበር። በወሊሶ ቆይታው ከብፁዕ አቡነ ዲዮስቆሮስ የቀድሞ አባ ወልደ ትንሣኤ ግዛው እግር ስር ሆኖ በሰንበት ትምህርት ቤት አገልግሎቱን ጀመረ። የ12ኛ ክፍል ውጤቱ ለከፍተኛ ኮሌጅ ቢያበቃውም እርሱ ግን የእግዚአብሔር መንግስት ትቀድማለች ብሎ ራሱን ለቤተ ክርስቲያን አገልግሎት አሳልፎ ሰጠ። ብፁዓን ሊቃነ ጳጳሳት፣ የገዳማት አድባራት አባቶች የሚሰጡትን ምስክርነት ሳያካትት ካከናወናቸው ዋና ዋና ስራዎች በጣም እጅግ በጣም ባጭሩ ደቡብ ኦሞ ገጠራማ ስፍራዎች መምህር ዘላለም ወንድሙ ስጠ ጥምቀቱ ወልደ ሰማዕት የከተማ አገልጋይ ብቻ አልነበረም። በደቡብ ኦሞ ገጠራማ ስፍራዎች ቃለ ወንጌልን በማስተማር ካበረከተው መንፈሳዊ አገልግሎት በተጨማሪ አንደኛ ለማሌ ብሔረሰብ የማሌ ቅዱስ በዓለ ወልድ ቤተክርስቲያንን፣ ሁለተኛ ለሰሜን አሪ ብሔረሰብ የዘፍቲ ቅዱስ ሚካኤል ቤተክርስቲያንን፣ ሶስተኛ ለአሪ ብሔረሰብ የሰልማ ቅድስት ኪዳነ ምሕረት ቤተክርስቲያንን፣ አራተኛ ለበና ጸማይ ብሔረሰብ የሙቃጫ ቅዱስ ሚካኤል ቤተክርስቲያንን፣ አምስተኛ የማላታር ቅዱስ ሚካኤል በጅምር ላይ ያለ በከተማው የነበሩትን ዋና ዋና ፓስተሮች አስተምሮ በማስጠመቅ አዳራሻቸውን አፍርሰው ቆርቆሮውን በማምጣት እንዲሰራ አስጀምሯል። ጎምዝ፣ ጋምቤላ፣ ጂንካ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በ2003 ዓመተ ምህረት ከጠረፋማውና ከገጠሪቱ የሀገራችን ክፍሎች የተውጣጡ 38 ልዩ ልዩ ቋንቋ ተናጋሪ ደቀ መዛሙርትን መልምሎ ከየሀገረ ስብከታቸው ማስረጃ ጽፎ በማስመጣት ሙሉ የስልጠና ወጪያቸውን በመሸፈን በጽርሐ ጽዮን የስልጠና ማዕከል እንዲማሩ በማድረግ ስልጠናቸውን ሲያጠናቅቁ የአገልግሎት ልብስና መጽሐፍ ቅዱስ ገዝተው በመስጠት ወደ የመጡበት አካባቢ ተመልሰው በቋንቋቸው እንዲያገለግሉ አድርጓል። ጅጅጋ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ሐምሌ 28 ቀን 2010 ዓ.ም በጅጅጋ በደረሰው ችግር የተጎዱትን ለማጽናናት በስፍራው ጉባኤ በማዘጋጀት ማህበረ ምዕመናንን ከማጽናናቱ በተጨማሪ ሰዎችን በማስተባበር ከ1,500,000 ብር በላይ በማሰባሰብ በወቅቱ ለተጎዱ የሀገረ ስብከቱ ማህበረ ካህናት ድጋፍ እንዲያገኙ በመርዳት የቤተ ክርስቲያን ልጅነቱን አሳይቷል። ሰበታ ቅዱስ ገብርኤል መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለ57 አይነ ስውራን በተለያዩ ጊዜያት ድጋፍ ከማድረጉ በተጨማሪ ለዘለቄታቸው ራሳቸውን የሚችሉበትን ቦታ ለመግዛት እንቅስቃሴ አስጀምሯል። በምሁር ኢየሱስ ገዳም መምህር ዘላለም ወንድሙ 12 ልጆችን
ከቤኒሻንጉል ጉሙዝ በማስመጣት ዲቁና እንዲማሩና ወደ አካባቢያቸው ተመልሰው እንዲያገለግሉ አድርጓል። በሰሜን ሸዋ ዞን በኤፍራታና ግድም ወረዳ በጦርነት ለተፈናቀሉ በጠቅላላው 7,773,000 ብር ድጋፍ አድርጓል። ሸዋሮቢት፣ አጣዬና ከሚሴ ከተለያዩ አካባቢዎች ለተፈናቀሉ ጉዳት ለደረሰባቸው ከፍተኛ ድጋፍ አበርክቷል። ደብረ ዘይት መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ከቢሾፍቱ ከተማ በቅርብ ከሚገኘውና የኢትዮጵያ አውሮፕላን ተከስክሶ ብዙ ሰው ባለቀበት ኤጀሬ ቦታ ላይ በአካል ተገኝቶ በማጽናናት የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስን በማስፈቀድ የተለያዩ ሰዎችን በማስተባበር የቅድስት ልደታ ቤተክርስቲያንን አስተክሎ ጥር 30 ቀን 2018 ዓመተ ምህረት በአካል በመገኘት ብፁዓን ሊቃነ ጳጳሳት ባሉበት አስመርቋል። ቡታጅራ በግጭት የተፈናቀሉትን ቦታው ድረስ ሄዶ በአካል በመገኘት በቃለ እግዚአብሔር ከማጽናናት በተጨማሪ የሚታወቅበትን መልካምነትና ድጋፍ አሳይቷል። ከስልጤ ዞን ከቅበት ከተማ በክርስትናቸው ምክንያት ከቤት ንብረታቸው ለተፈናቀሉ ለ288 ሰዎች 2,000 ብር በድምሩ 576,000 ብር ድጋፍ አድርጓል። አርሲ፣ ሻሸመኔ፣ ባሌ ቤተሰቦቻቸው ለተገደሉና ለተፈናቀሉ ክርስቲያኖች ሩዝ፣ የማብሰያ ዕቃዎችን በማቅረብ መንፈሳዊ ኃላፊነታቸውን ተወጥቷል። አፋር በአፋር ክልል ለሚገኙ በዞን 5 ሰምሮቢ ወረዳ ኩማሜ አካባቢ በጦርነት ለተፈናቀሉና ለተጎዱ ለ495 ሰዎች 3,000 ብር በጠቅላላው 1,485,000 ብር ድጋፍ አድርጓል። 2 ስሙን ማሩ በማለት የሚጠሩት የአፋር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ዮናስ በስማቸው በአዋሽ አርባ ለተቋቋመው አረጋውያን የጡረታ ማዕከል የቦርድ ሰብሳቢ በመሆንና በኃላፊነት በማገልገል ዓመታዊ የምገባ እገዛ አድርጓል። ደብረ ሊባኖስ ገዳም ለአበው ካህናት ለአገልግሎት የሚሆን ልብሰ ተክህኖ ሰጥቷል። ደብረ ብርሃን የአእምሮ ህሙማን ማገገሚያ እንዲሆን በአርቲስት ፍቃዱ ተክለማርያም ልጅ በተመሰረተው ሀበሻ የአረጋውያንና ምስኪኖች መርጃ ለንጽህና መጠበቂያ የሚሆኑ ነገሮችን በማቅረብ ሃይማኖታዊ ተግባሩን አስመስክሯል። ዋግኽምራ ዞን ሰቆጣ በጦርነት ለተፈናቀሉና ለተጎዱ ለ901 ሰዎች 3,000 ብር በድምሩ 2,703,000 ብር ድጋፍ አድርጓል። ደባርቅ ወረዳ በጦርነት ለተፈናቀሉና ለተጎዱ ለ294 ሰዎች 3,000 ብር በድምሩ 882,000 ብር ድጋፍ አድርጓል። ጎንደር የአብነት ተማሪዎች ሲመረቁ ካባ አልብሷል። አዲስ አበባ አንደኛ የዲዲያ መንፈሳዊ ማህበር እሁድ ከ5 እስከ 7 ሰዓት በቃለ እግዚአብሔር በሃይማኖት በምግባር እንዲጸኑ እንዲያድጉና እንዲበረቱ ከማስተማር በተጨማሪ ወላጆቻቸውን በሞት ላጡና ለችግር የተጋለጡ ልጆችን በማስተማር ራሳቸውን እንዲችሉ